አቶ ዝና አበበ የአማራ ክልል ማዕድን ሀብት ልማት ቢሮ የህዝብ ግንኙነት ኃላፊ፣ በቅድሚያ ለጊዜዎትን ለሙያዊ ሀሳቦትም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በክልሉ በብዛት የሚገኙ የማዕድን ሀብቶች የትኞቹ ናቸው ከሚለው እንጀምር። የአማራ ብሔራዊ ክልላዊ መንግስት የማዕድን ሀብት ልማት ቢሮ አጠቃላይ የክልሉን የማዕድን ሀብት በጥናት ለይቶ ወደ ኢንቨስትመንት ለማስገባት እየሰራ ይገኛል። በዘርፍ ስናያቸው ወደ በአምስት ዘርፍ የሚከፈሉ ናቸው። አንዱ እና የመጀመሪያው የኢንዱስትሪያል ሚነራል የምንለው በስፋት በክልላችን ይገኛል። በተለይ ከአባይ ሸለቆ ጋር ተያይዞ የሚገኙ ለኢንዱስትሪ ግብዓት የሚሆኑ የማዕድን አይነቶች በስፋት ይገኛሉ። ሁለተኛው የግንባታ ማዕድናት የምንላቸው ለግንባታ አገልግሎት የሚውሉ የማዕድን አይነቶች በሁሉም የአማራ ክልል በስፋት የሚገኙ ግራናይትን ጨምሮ ኢግኒምብራይት የምንላቸው የማዕድን አይነቶች በስፋት ይገኛሉ። ሌላኛው በሶስተኛ ደረጃ የምናየው ብረትና ብረት ነክ ማዕድናት የምንለው ይሄ ኢኮኖሚውን በስፋት የሚደግፍ ማዕድን ነው። ነገር ግን እስካሁን ክልሉ ገና በጥናት እየለየና ለተወሰኑት ፍቃድ ሰጥቶ በምርመራና ወደ ማምረት ለመሸጋገር የተወሰኑ እንቅስቃሴዎች ያለበት ዘርፍ ነው። በሶስተኛው አገሪቷ የምትፈልገው በአማራ ክልልም የኢነርጂ ማዕድናት የምንላቸው ናቸው፣ ወይም የኃይል ማዕድናት የምንላቸው። ከነሱ ውስጥ በክልላችን በብዙ ቦታዎች ላይ የተለየው የድንጋይ ከሰል ክምችቶች የተወሰኑ መጠኖች አሉ። ወደ ምርትም ወደ ፕሮዳክትም ገብተው ገበያ ላይ ያሉ የተወሰኑት አሉ። ሌሎች ደግሞ በጥናት እየተለዩ ያሉ ነው። ሌላኛው የጌጣጌጥ ማዕድናት ወይም የከበሩ ማዕድናት የምንለው ነው። ይሄ በአብዛኛው የምንታወቅበት በድላንት አካባቢ የሚገኘው የኦፓል ምርታችን ነው። ይህም በኢትዮጵያም በአፍሪካም ኦልሞስት ጥሩ ኳሊቲ ያለው ተብሎ የሚታወቀው የአማራ ክልል ኦፓል ነው። ሌላኛው አሁን ከቅርብ ጊዜ ወዲህ ወደ ብሔራዊ ባንክም እንዲገባ እንቅስቃሴ ያደረግንበት ያለው የወርቅ ምርት ተለይቶ በተወሰኑ ቦታዎች ላይ ምርት የተጀመረበትና የምርመራ ፈቃድም በብዙ ቦታዎች ላይ እየተሰጠ ያለበት ነው። ስለዚህ ሁሉም ማዕድናቶች በተለያየ መጠን ይገኙ እንጂ አማራ ክልል ሰፊ የማዕድን ክምችት እንዳለው መረጋገጥ የቻልንበት ሁኔታ አለ ማለት ነው። በክልሉ የሚገኙ የማዕድን ሀብቶች እሴት ተጨምሮባቸው ለገበያ እንዲቀርቡ ከማድረግ አንጻር የክልሉ ማዕድን ቢሮ ምን እየሰራ ይገኛል? ማዕድንን ስናለማ ሰንሰለቶችን ተከትሎ የሚመጡ ጥቅሞችን እዚሁ ማስቀረት አንዱ የቢሮው ማንዴት ነው። ይህንንም በስፋት ለመስራት እንቅስቃሴዎች የጀመረበትና በተለይ አሁን ላይ በያዝነው አቋም በክልሉ የሚመረቱ የትኛውም የማዕድን ምርቶች እሴት ተጨምሮባቸው እንዲወጡ አንዳንዶቹን ሙሉ በሙሉ እስከ ፊኒሽንግ የእሴት ስርዓታቸውን ጨርሰው እንዲወጡ ጥረት እናደርጋለን። ሌሎቹ ደግሞ ቢያንስ በጥሬው ሳይወጡ የተወሰነ ነገሮች እሴት እንዲጨምርባቸው የማድረግ ለምሳሌ የጌጣጌጥ ማዕድናቶች የግብይት ማዕከሎችንና የላፒደሪ ስልጠናዎችን በመስጠት ወጣቶቻችን ወደ ጌጥ ቀይረው እንዲሸጡ ኦፓልን ቀጥታ ራፍ ከሚሸጡ ማለት ነው። ሌላው ከኢንዱስትሪ ማዕድናቶችን ለምሳሌ ደጀን አካባቢ ጅብሰም ብናይ ቀጥታ ሮኮ አይወጣም፣ ተፈይቶ ለቦርድ በሚሆን መልኩ የሚወጣበት ከዛ አልፎ ደግሞ ወደ ጅብሰም ቦርድ እየተሰራ የሚወጣበትን ሲስተም እየፈጠር ባለሀብቶቻችንም ወደዛ ሰንሰለት ውስጥ እንዲገቡ ግፊት የምናደርግበትና እየተሳካ የመጣ ዘርፍ ነው። ለምሳሌ ግራናይትን ስናይ ብዙ ፍላጎት ነበረ ከኳሪ አድርጎ ወደ ሌላ ቦታ የመውሰድ ነገር ግን ፋብሪካዎች እዚህ ተተክለው ሙሉ በሙሉ የግራናይት ምርት ኢንድ ፕሮዳክት ብቻ እንዲሸጥ በማድረጋችን ሰፋፊና ትላልቅ ድርጅቶች በማምረትና ይህንን ፕሮዳክት በማቅረብ የሚገኙበት ነው። ስለዚህ ቢሮው ትኩረት ሰጥቶ እየሰራበት የሚገኘው እና እንደ አቋም የሚያዘው የትኛውን ማዕድን እሴት ሳይጨመርበት ከክልሉ እንዳይወጣ ጥረት የምናደርግበት ሂደት ነው ያለው። ባለሀብቶችስ በማዕድን ማቀነባበር ስራ ላይ እንዲሰማሩ በቢሮ በኩል ምን አይነት ምቹ ሁኔታዎች ተፈጥረዋል? የአማራ ክልል ለረጅም ዓመታት ላይ የነበረው አስተሳሰብ ማዕድን በክልሉ ውስጥ የለም የሚልና ለአግሪካልቸር የሚመች ነው የሚል አስተሳሰብ ስለነበረ ብዙ ባለሀብቶች ያልመጡበት ሁኔታ ነው የነበረው እና አሁንም ላይ ይህንን ሰብሮና አሳምኖ ባለሀብቶችን ካፒታላቸውን እንዲያፈሱ ማድረግ የመጀመሪያው የጥናት ሰነዶችን ከዩኒቨርሲቲዎች ጋር ሁነን ማዘጋጀት፣ ሀብቱን መለየት፣ ፕሮሞት ማድረግ ነው። ይህንን በስፋት እየሄድንበት ነው። በዳይሬክተር ደረጃ በዘርፍ ደረጃ ጂኦሳይንስ ጥናት ዘርፍ ተብሎ የክልሉን አጠቃላይ የጂኦሳይንስ የስነ ምድር ካርታ ስራና የማዕድን ፍለጋዎችን እየሰራ ይገኛል። ይሄ
ለባለ ሀብቱ መተማመን የሰጠበትና ተማምኖ ሀብቱ እንዲያፈስ እያደረግን ያለንበት ሁኔታ አለ። በዚህ ምክንያትም እየተበረታቱ የመጡበት ለረዘም ላለ ጊዜ የሚሰጣቸው ላይሰንስ እርግጠኛ እስኪሆን ድረስ ቦታውን ማጥናት እንደሚችሉ የምርመራ ፍቃድ የመጀመሪያ ይወስዳሉ። ከዛ በኋላ ነው ወደ ማምረት ፍቃድ የሚሸጋገሩት። ይሄ አንድ ኢኒሼቲቭ ነው። ሁለተኛው የማዕድን ማውጫ መሳሪያዎችን ሲያስገቡ ለዚህ ሰርቪስ የሚውሉ ነገሮችን ከቀረጥ ነፃ የሚገባበት የተወሰኑ እድሎች አሉ። ያንንም የሚጠቀሙበት የብድር አገልግሎት ጋር ነው የተወሰነ ክፍተቶች አሉ። እሱንም ከብሔራዊ ከተወሰኑ ባንኮች ጋር በመነጋገር ለማዕድን ማውጣት ማበደር እንዲችሉ ስራዎችን እየሰራን ያለንበት ሁኔታ አለ። ማዕድን አምራቹን ከገበያ ጋር ለማገናኘት ከዚሁ ጋር ተያይዞ ደግሞ ህገወጥ ዝውውርን ለመግታት በቢሮ በኩል እየተሰሩ ያሉ ስራዎች ምን ይመስላሉ? እንግዲህ ማዕድን አንዱ ከእውቀትም ማነስ ይሁን ወይም ሰዎች ለመጠቀም ብለው ህገወጥነትን ሲጠቀሙ እናያለን። ነገር ግን በመንግስት የማበረታቻ ሲስተም ውስጥ ሲገቡ እንዲያውም በህገወጥ ከሚወጣው በተሻለ ማግኘት እንዲችሉ አንዱ በኢትዮጵያም እንደ አማራ ክልልም ያስቸግር የነበረው የወርቅ ግብይት አብዛኛው ወደ ኮንትሮባንድ የሄደ ነበር። ነገር ግን ይህንን ለመቅረፍ ምንድነው የተደረገ? ብሔራዊ ባንክ ከኖርማል ዋጋው ጨምሮ ይገዛል። ስለዚህ በምንም ምክንያት ሰዎች መረጃ ከሌላቸው በቀር ነው እንጂ ወደ ህገወጥነት የሚሄዱት ህገወጥነት ሂደው የሚሸጡበት ዋጋ ያነሰ ይሆናል። ስለዚህ ያንን ማስተካከያ ማድረግ የቻልንበት። ሁለተኛው እንደዚህ ከኦፓል ጋር የተገናኘውንም የግብይት ሰንሰለቱ አብዛኛው ከደላላው ጋር በመገናኘቱ ህገወጥነቱ ይበዛል። ይህንን ለመስበር ከፌዴራል የኢሴክስ ጋር በመነጋገር ሲስተሞችን ዘርግቶ እዛው ቦታው ላይ እንዲደረጉ የምንዘረጋቸው ስርዓቶች አሉ። እነዚህ ሰንሰለቶች እያንዳንዱ አምራችን መጥቀም እንዲችል ተደርገው ታስበው በህግም ተደግፈው የምንሰራባቸው አሰራሮች ስላሉት መረጃዎች እነዚህ ለአምራቾችና በማዕድኑ ላይ ለተሰማሩት ማድረስና በዛ ሰንሰለት ውስጥ ገብተው ሲሰሩ ተጠቃሚ እንዲሆኑ እንደሚሆኑ ማስረዳት መቻል ነው። በክልሉ የሚገኙ የማዕድን ሀብቶችን እሴት ጨምሮ ለገበያ ከማቅረብ አኳያ ለወጣቶች እንዲሁም ለክልሉ ኢኮኖሚ እየፈጠረ ያለው አስተዋጽኦ እንዴት ይገለጻል? እሴት መጨመር ስንል አንዳንድ ኬዞችን አንስተን ማየት እንችላለን። ለምሳሌ የብርጭቆ ፋብሪካዎች ሲሊካ ይፈልጋሉ። ድሮ ከውጭ ነበር የሚያመጡ። ነገር ግን ሲሊካ ሳንድን ብናይ ሰሜን ሸዋ አካባቢ ጀማ ወንዝ ተከትሎ በጣም በስፋት ከፍተኛ ፕሮዳክት አለ። ያንን ለወጣቶች ነው ቀጥታ ላይሰንስ ያደረግናቸው። ለወጣቶቹ አጥበው አሽገው ኦልሞስት ጥራቱን ጠብቀው ለብርጭቆ ፋብሪካዎች እንዲያቀርቡ ይሄ ሰንሰለት ሲፈጠር ድሮ ሲሊካን ሳንድን ስለማናውቀው ኖርማል አሸዋ ተብሎ ይሸጥ ነበር። ይህንን መለየት መቻል ሰንሰለቱን ለይተው እነሱ ደግሞ በዛ ላይ እውቀት ስንሰጣቸው ሲጠቀሙበት እያንዳንዱ ወጣት ራሱን በኢኮኖሚ የሚደግፍበት ሁኔታ አለ። ለምሳሌ ሁለተኛው የአብዛኞች እኛ ክልልም ያሉት አዲስ አበባም ያሉት የቀለም ፋብሪካዎች ኳርዝ ይጠቀማሉ። የኳርዝ ቀለም በጣም ውዱ ቀለም የምንለው ነው። ነገር ግን ኳርዝ ቀለም የምንለው እዚህ አባይ ውስጥ የሚፈጠረው አሸዋ ብለን የምንወስደው ነው። እሱን ኳርዟን ብቻ ለይቶ በኪሎ ሲያመጣት በኪሎ የምትሸጠው በጣም ውድ ናት። ይህንን ወጣቶች ናቸው እጅ በእጅ ሰርተው አሽገው ለነዚህ ፋብሪካዎች ለቀለም ፋብሪካዎች ማቅረብ ሲችሉ ፋብሪካዎችም ሰንሰለት ተፈጠረላቸው። የስራ እድሉን በየደረጃው ያለውን የስራ እድል በስፋት እንድንጠቀም ያድርገናል። አንድ ትልቅ ፋብሪካን እናንሳ። የለሚ ናሽናል ሲሚንትን እንይ። ለሚ ከተማን ሙሉ በሙሉ ኦልሞስት የቀየረ ነው። አጠቃላይ ከተማውን የሲሚንቶ ፋብሪካው በመገንባቱ ሲሚንቶ ከማምረት በላይ ለመጫን የሚሄዱ መኪኖች ከዛ ይዘው የሚወጡት እዛ የሚያድሩት ሆቴል ይዘው የሚቆዩት እነዚህ ሰንሰለቶች በማዕድኑ ምክንያት የመጣ ነው። አካባቢውን በሙሉ ኦልሞስት ከተማውን ነው የቀየረው። ስለዚህ በእነዚህ ግዙፍ ፕሮጀክቶች ማየት እንችላለን። አቶ ዝና አበበ የአማራ ክልል ማዕድን ሀብት ልማት ቢሮ የህዝብ ግንኙነት ኃላፊ፣ ለነበረን ቆይታ ለምላሾት በአድማጮች በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም ይህን እድል ስለሰጣችሁኝ በጣም አመሰግናለሁ።